ሙልጌታ ጤና ይስጥልኝ መሳይ እንደምን አለ? እንግዲህ በቶሎ ተገናኝተናል። ዛሬ የተገናኘንበት ልዩ የዜና ምራ ግብር ስላለን ነው። ህወሓት መግለጫ አውጥቷል። እስካሁን በአገዛዙ በኩል ይፋዊ የሆነ በጉዳዩ ዙሪያ የተባለ ነገር እንደሌለ ነው ለማወቅ የተቻለው። ነገር ግን ምንድነው የሆነው? በተለይም የአማራ ተወላጆች አንዳንዶች ጉዳዩ በሰፊው እየተነሳ የሚገኝበት ሁኔታ ነው ያለው። ህወሓት መግለጫ ያወጣበት አንድም በሸረሪና በኩል ጥቃት ተከፈተብኝ የሚል እንደሆነ ነው ለመረዳት የተቻለው። እስቲ ምንድነው የሆነው ሙልጌታ? ከመነሻ ያለውን ነገር ብታስረዳን። አመሰግናለሁ መሳይ። አብይ አህመድ ትናንት ሐምሌ 4 ቀን 2018 ዓ.ም የአማራ ሚዲያ ኮርፖሬሽን በሚባለው ቀርቦ በርካታ ሀሳቦችና አስተያየቶችን ሲሰጥ እንዳመሸ እናስታውሳለን። በዛ ሂደት በተለይ የወልቃይት ጉዳይ፣ የሰኔ 15 ጉዳይ የአማራን ትግል ይከፍሉልኛል ወይም ደግሞ እነዚህ አጀንዳዎች አማራውን ለመበታተኛ እጠቀምባቸዋለሁ በሚል ከዚህ በፊት በካድሬዎች በኩል በተለይ በነ ዳንኤል ክብረት ተይዞ የነበረውን የዚህ ፕሮፓጋንዳውና የትርክትን ጉዳይ ለመሸጥ ከፍተኛ ጥረት አደረገ። የነ ዳንኤል አካሄድ ከፍተኛ ኪሳራ እንዳመጣበት ሲያቅ የመጨረሻ አማራጭ በሚል ራሱ ወደ ፕሮፓጋንዳው መስመር የመጣበት ሁኔታ አለ። ለዚህም ፕሮፓጋንዳ ሲባል በትናንትናው ዕለት በአማራ ሚዲያ ኮርፖሬሽን ቀርቦ በርካታ አጀንዳዎችን ወደ ማህበረሰቡ በተለይ የቅራኔ ሀሳቦችን፣ ግጭት የሚያስነሱ ሀሳቦችን ህዝብ ለህዝብ መካከል ጸብ ለማስነሳት ከፍተኛ ጥረት ሲያደርግ ነበር። ያንም አልተሳካለትም። አብዛኛው በሚባል ደረጃ የአብይ አህመድ ሀሰተኛ ትርክት፣ ሀሰተኛ መረጃ ሲነዛበት እንዳመሸ ሲያቅ ሌሊት መረጃው ነበረ በአብዛኛው ዘንድ በተለይ ዋና የሚባሉት በፋኖ አመራሮችም እንዲሁም ደግሞ መሳይ አንተም እንደምታውቀው በትናንትናው ዕለት አብይ አህመድ ውጊያ እንደሚከፍት ይታወቅ ነበረ። ሌሊት 11 ሰዓት ገደማ ወልቃይት ግንባር ወይም ደግሞ በረከት ተብሎ ሸረሪና በሚባሉት አካባቢዎች ላይ የከባድ መሳሪያ የማስወንጨፍ ሙከራ ነው ያደረገው። ይህን ሙከራ ያደረገበት ዋነኛ ምክንያት ትናንት በነበረው ጉዳይም በተለይም የወልቃይትን ጉዳይ የትግራይ ኃይሎች የፌዴራል መንግስቱ ነው የከለከለን፣ የፋኖ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉ ኃይሎች ውሰዱ እያሉና ነው። ነገር ግን የከለከለን የፌዴራል መንግስቱ ነው ብለው ለእኛ ሪፖርት ያቀርቡልናል። እኛ ደግሞ ይህን ጉዳይ በህዝበ ውሳኔ ካልሆነ በስተቀር አንደኛው ጉልበት ሲያገኝ ሌላኛው እየተነሳ የግጭት ማዕከል ሆኖ መቀጠል የለበትም በሚል ግጭት ቀውስ በተለይም ደግሞ ከዚህ ከሰሜነኛው ማህበረሰብ በተለይ ከትግራይና ከአማራ ህዝብ ካሉት አሁናዊ ሁኔታዎችና ትብብሮች አኳያ በማስደንገጡ ነው ዘሎና ሩጡ አማራ ሚዲያ ኮርፖሬሽን ነው የመጣው። በተለይ ከቅርብ ጊዜ ወዲህ የትግራይ ኃይሎች የፌዴራል መንግስቱ ነው ዋነኛ ጥላታችን፣ ሌላ ጥላት የምንለው ህዝብም ታጋይ የለም የሚለውን ሀሳብ ካዳመጠ በኋላ ወደ አማራ ሚዲያ ኮርፖሬሽን ቀረበ ማለት ነው። በወልቃይት ግንባር ውጊያና አገዛዙ ለምን ዓላማ አስጀመረው የሚለውን ግን በግልጽ ማስቀመጥ ያስፈልጋል። በበረከት ግንባር በኩል ከምሽቱ 11 ሰዓት አካባቢ ጀምሮ የአገዛዙ መካናይዝድ እና እግረኛ ኃይል የማጥቃት እርምጃ እንዲወስድ ትዕዛዝ አብይ አህመድ ሰጥቷል። ወደ ወታደራዊ እንቅስቃሴ መግባቱንም የግንባር መረጃዎች ከቦታው አረጋግጠዋል። አገዛዙ በዚህ ቀጠና ጥቃት ለመክፈት የተገደደበትና ከጀርባው ያቀዳቸው ዋና የፖለቲካና ወታደራዊ ፍላጎቶች ይፋ ማድረግ አስፈላጊ ነው። በመጀመሪያ ደረጃ የስርዓቱ መሪ አብይ አህመድ በአማራ ሚዲያ ኮርፖሬሽን በኩል ስለ ወልቃይት ያነሳው አጀንዳ ከተሸፈነ በኋላ ገዢ ካጣ በኋላ ህወሓትን በወልቃይት በኩል በመተንኮስ የአማራን ህዝብ ስሜት በመቀስቀስ ለጦርነቱ ተሳታፊ ለማድረግ ያለመ አጀንዳ ይዞ ነበር። ሁለተኛው ዓላማ ህወሓት በወልቃይት ግንባር በኩል እንድትገባና ቦታውን እንድትይዝ ሁኔታዎችን በማመቻቸት አገዛዙ ስልጣኑን ለማስጠበቅና ለመደራደር እንዲያስችለው የታለመ ሴራ ነው። እንግዲህ ይሄን መረጃ ስናጋራ ከዚህ ቀደም ከነበሩት ከአብይ ፍላጎቶች አኳያ ከዛ በተጨማሪ ደግሞ ትናንት አማራ ሚዲያ ኮርፖሬሽን ላይ ቀርቦ ሲናገር የነበረው ህዝብ ለህዝብን ለማጋጨት ሲሄድበት የነበረውን ርቀት ታሳቢ በማድረግ ነው። ከዛ በተጨማሪ ደግሞ መሬት ላይ ካሉት ተጨባጭ መረጃዎች በመነሳት ነው። ሶስተኛ ዓላማው ደግሞ ጥቃቱ የተከፈተበት ቀጠና የኤርትራና የሱዳን ሰራዊት የሚገኙበት አጎራባች ስፍራ በመሆኑ ቀጠናዊ ጦርነት በመክፈት በዚያው ምስቅልቅል ውስጥ በመሸሸግ በተራዘመው ጦርነት ራሱን ለማትረፍ የተወጠነ ስልት ነው። በረከት የሚባለው ይሄ እንግዲህ አማካኝ የሆነ ቦታ ነው። ከዚህ አካባቢ ላይ ትንኮሳ ማድረግ የሱዳን ኃይሎችም ወደ አብይ አህመድ እንዲተኩሱ፣ የህወሓት ኃይሎችም ወደ አብይ አህመድ እንዲተኩሱ፣ የኤርትራ ኃይሎችም ወደ አብይ አህመድ እንዲተኩሱ በማድረግ ቀጠናውን ዓለም አቀፍ ይዘት በማድረግ በተለይ ከደጋፊዋ ከአረብ ኤሚሬት ከፍተኛ ገንዘብና በጀት ለማስመደብ
የድሮን ተተኳሽ በከፍተኛ ሁኔታ እንዲቀርብለት ማድረግና ከዛ በተጨማሪ ደግሞ የህወሓት ኃይሎች የኤርትራ ኃይሎችና የሱዳን ኃይሎች በጋራ ተባብረው እየወጉኝ ነው የሚል ለዓለም አቀፉ ማህበረሰብ ሪፖርት ለማቅረብ ታሳቢ ያደረገ ነው። ነገር ግን አብይ አህመድ ያደረገውን ትንኮሳ በተለይ የኤርትራ ኃይሎችና የሱዳን ኃይሎች ትንኮሳ መሆኑን በተለይም ደግሞ ስቦ ለማስገባት ቀጠናዊ ጦርነት ለማድረግ እንደሆነ ስላሰቡ ወይም ደግሞ ስለተረዱ ምንም አይነት ተኩስ እንዳላደረጉ ከቦታው ያገኘነው መረጃ ያመለክታል። የህወሓት ኃይሎችም እንደዚሁ የተደረገባቸውን ትንኮሳ የመመለስና እንዲሁም ደግሞ ተስቦ ያለመግባት በአብይ አህመድ መንገድ በአብይ አህመድ እቅድ ያለመሄድ ከፍተኛ ፍላጎቶች እንዳሉ ታውቋል። እንግዲህ በተለይ የህወሓት ኃይሎች ጦርነት ይከፍቱብኛል ብሎ ያሰበው አብይ አህመድ በአፋር ግንባር በተለይ የሚሌ መስመር ከዛ በተጨማሪ ደግሞ በራያና በሰቆጣ ግንባር ከዛ በተጨማሪ ደግሞ በዚህ በቤንሻንጉል ጉምዝ ግንባር ጦርነት ይከፍቱብኛል ያደርጉብኛል የሚል እቅድ ስለነበረው ስለዚህ በዚህኛው አቅጣጫ ከመክፈታቸው በፊት ወልቃይት አቅጣጫ ትንኮሳ አድርግና ከዛ ህወሓት ነው ሙከራ ያደረገብኝ በሚል ቀሪውን የአማራ ማህበረሰብ የኢትዮጵያ ህዝብ ከጎን አሰልፋለሁ የሚል የቺድ ስልት ወይም ደግሞ ተሳሳተ እቅድ በመያዝ በዚህኛው አቅጣጫ የመሞከር ፍላጎት ነበር። ነገር ግን አብይ አህመድ ባሰበው ልክ አልሄደም። ይህ በእንዲህ እንዳለ መሳይ የአገዛዙ ጥምር ጦር ተብዬ የመከላከያ ሚሊሻ መብተና ፖሊስ የሚባለው በበርካታ ግንባሮች ግዙፍ የጦር እንቅስቃሴና የኃይል ማሰባሰብ እያደረገ እንዳለ ከቦታው ያገኘናቸው መረጃዎች ያመለክታሉ። በተለያዩ ግንባር የሚገኙ የመረጃ ምንጮች ተጠቆሙት ከሆነ ከትናንት ምሽት ጀምሮ የአገዛዙ ጥምር ጦር ተብዬ በሰሜኑ የሀገሪቱ ክፍል በበርካታ አቅጣጫዎች ወታደራዊ እንቅስቃሴና የኃይል ማሰባሰብ እያደረገ እንደሆነ የደረሰን መረጃ ያመለክታል። በተገኘው የአዲስ የግንባር መረጃ መሰረት በከለዋንና ጨርጨር አቅጣጫ ራያ ግንባር ተብሎ በሚጠራው አቅጣጫ ማለት ነው ከትናንት ምሽት ጀምሮ በርካታ መካናይዝድ ኃይል ወደ ቀጠናው እንዲጠጋ የተደረገ ሲሆን የጦር ዝግጅቱ አሁንም በከፍተኛ ሁኔታ ተጠናክሮ እንደቀጠለም ሰምተናል። ሌላኛው በሰቆጣና በጋሸና ግንባር ነው። እነዚህም በተለይ ወሳኝ ቦታዎች ናቸው። እነዚህም ቦታዎች ላለማጣት ቀደም ሲል በላሊበላ አካባቢ ተመድቦ የነበረውን 13ኛ እዝ ወደ ሰቆጣ አቅጣጫ እንዲጠጋ የተደረገ ሲሆን በተጨማሪም በደቡብ ጎንደር ከሚገኘው 10ኛ እዝ ላይ ተቀንሶ ጋሸና ላይ እንዲመደብ ትዕዛዝ ተላልፏል። በአፋር መስመር በተመሳሳይ ደቡብ እዝና ሰሜን ምስራቅ እዝ በጥምረት በአፋር በኩል ወደ ቀጠናው መጠጋታቸው ተረጋግጧል። እነዚህ አዳዲስ የኃይል እንቅስቃሴዎች አገዛዙ ሰፊ ወታደራዊ ዘመቻ ለማካሄድና ቀጠናውን ወደ አዲሱ ጥረትና ከፍተኛ የሆነ ደም ማፋሰስ ለማስገባት ያደረገው ለኛ ዝግጅት እንደሆነ ከቦታ ያገኘናቸው መረጃዎች እንግዲህ ጎጃም ቀጠና ሲንቀሳቀስ የነበረው 6ኛ ህዝብ በሚጀምረው ብርሃኑ የሚመራው ከ102ኛ ኮር በስተቀር አብዛኛው ኃይል ወደ ምዕራብ ወሎ ግንባር አብዛኛውን በሚባል ደረጃ ወደ ወሎ ቀጠና ወደ 6 እዝ የሚጠጋ 6 እዞችን ወደ ወሎ ቀጠና አስገብቷል። ሌሎች ቦታዎችንም እንደዚህ አዳዲስ ግንባር ለመክፈት አዳዲስ ጫና ለማድረግ ከፍተኛ ጥረት እያደረገ ነው። በዚህ ሂደት እንግዲህ ጦርነት ተጀመረ የሚሉ ሐሳቦችም ሲነሱ ነበር። ከዚህ በፊትም በግልጽ አስቀምጠናል። አማራው 3 ዓመት ከፍተኛ ውጊያ እያደረገ ነው። የአፋብን የህዝብ ግንኙነት መምሪያ ኃላፊም እኛ አዲስ የምንጀምረው ጦርነት የለም ነገር ግን አዳዲስ ግንባሮች ይኖራሉ እንደሚለው እያወራን ያለነው ከነዚህ ግንባሮች አኳያ አብይ አህመድ አዲስ ግንባር በተለይ ከህወሓት ኃይል ጋር ብቻ ሳይሆን ከኤርትራም ጋር ከሱዳንም ጋር ከፍተኛ ደም መፋሰስ የመፈለግ አዝማሚያ እንዳለው በግልጽ ማስቀመጥ ያስፈልጋል። ይሄ ትከሻ መለካኪያ ልንለው እንችላለን ወይስ ይፋዊ የሆነ ምናልባትም ሲጠበቅ የነበረው ህወሓትና ብልጽግናው አገዛዝ ወደ ሙሉ ጦርነት ይገባሉ እየተባለ ሲገለጽ ቆይቷል? ያ ጦርነት ነው ዛሬ ተጀመረ የሚባለው ወይስ ትከሻ መለካኪያ የሚባለው? በተለይ አብይ አህመድ በአማራ ማስ ሚዲያ ቀርቦ ያንን ነገር ከተናገረ በኋላ ምን ሊያደርግ እንደሚችል በቀላሉ ግምት መውሰድ ችለን ነበረ። ብዙ ሰዎችም ያሉት አብይ አህመድ ምናልባት በወልቃይት በኩል ጦርነት ሊከፍት ይችላል፣ ምክንያቱም ዋና ተልዕኮ የአማራን ህዝብ ከጎኑ ማሰለፍ ነው። ያን ሁሉ ነገር ሲናገር የነበረው የአማራን ህዝብ ልብ አሸፍታለሁ ብሎ ነው። በዛ ስሌት መሰረት አብይ አህመድ ያንን ጦርነት ጀመረ ብለን ልንገልጽ እንችላለን ወይስ እንደው ትከሻ እየተለካካ ነው? ሰኔ 18 ቀን 2018 ዓ.ም እስከ ሰኔ 30 የሚል አዲስ ዘመቻ አውጆ ጎጃም ላይ በተለይ ደጋዳሞት ጮቄ የሚል ከፍተኛ በእነ መሐመድ ተሰማ በእነ ሜጀር ጀነራል ብርሃኑ ጥላሁን ከፍተኛ የሆነ የትንኮሳ እንቅስቃሴ ሲያደርግ ነበር።
ይሄን ማነሳው ዝም ብዬ አይደለም ወልቃይት ላይ ያደረገውን ነገር በግልጽ ለማስቀመጥ አጋዥ ስለሚሆን ነው። እንግዲህ በዛ ሂደት በተለይ የፋኖች ኃይሎች እቅድ እንዳይኖራቸው በራሳቸው እቅድ እንዳይመሩ እሱ በሚመራው እሱ በሚያቀደው ስትራቴጂና በተለይም ደግሞ በራሱ እቅድ እንዲመጡለት የማድረግ አዝማሚያ ነበር። ያን ማተሳካለትም በኤአይ ያሳመረ ጮቄ ተራራን ተቆጣጠርን የሚል ከፍተኛ አጀንዳ ሲያደርግ ነበር። ቅድም በመግቢያ ላይ የህወሓት ኃይሎች ጦርነት ይከፍቱበታል ብሎ ያሰበው አብይ አህመድ በራያ ግንባር፣ በሰቆጣ ግንባር፣ በአፋር ግንባርና በቤንሻንጉል ጉሙዝ ግንባር የሚል መረጃ አለ። በወልቃይት በኩል የህወሓት ኃይሎች አይመጡም የሚል ግምገማ አለ በአንዳንድ ኃይሎች ዘንድ። አብይ አህመድም በወልቃይት በኩል ህወሓቶች አይመጡም የሚል ግምገማ አለው። ስለዚህ በወልቃይት በኩል ትንኮሳ ላድርግና የህወሓት ኃይሎችን ስቤ ወልቃይት በማስገባት የአማራውን ኃይል በተለይም ደግሞ በዚህ በወሰንና በማንነት ስንስልብ ያለው የአማራ ኃይል በብዛት እንዳለ ይታወቃል። አብዛኛውም በወሰንና በማንነቱ እንደማይደራደር ቀይ መስመሮች እንደሆኑ ይታወቃሉ። ስለዚህ እዚህ ላይ ስቤ በማምጣት ከአማራ ኃይል ከፍዬ ወስዳለ የሚል እቅድ ነበሩ። ያንን እቅድ ለማሳካት ብልጽግና የጀመረው ትንኮሳ እንደሆነ ልክ እንደ ሰኔ 18 2018 በፋኖች እንደጀመረው በተመሳሳይ በወልቃይት የማድረግ አዝማሚያ። በነገራችን ላይ እዚህ ላይ ብልጽግና ይሄን ነው ያደረገው ስንል የህወሓት ኃይሎችም በእንደዚህ አይነት ሁኔታ ውስጥ በተለይ ወደ ወልቃይት መስመር እንገባለን ብለው ቢያስቡ አሁን ባለንበት ነባራዊ ሁኔታ አጋርነት ትብብር በሚባልበት ደረጃ ወሰንና ማንነት ወይም ደግሞ ወልቃይትን ማዕከል ያደረገ ጠለምትን ማዕከል ያደረገ የፖለቲካ እንቅስቃሴ እናደርጋለን ቢሉ የመጨረሻ የፖለቲካ ሞት እንደሚያውቁት ያውቃሉ። ከዛ በተጨማሪ እነ ኮሎኔል ደመቀ ዘውዱ እነ ፕሮፌሰር ዳኛቸው አሰፋ እንደሚደሰኩሩት አይደለም። የፋኖ ኃይሎች ትናንት አብይ አህመድ ምን ሲል ሰማነው? የአማራ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉት ወልቃይት እንድንወስድ ፈቅደውልናል፣ ነገር ግን የከለከለን የፌደራል መንግስቱ ነው እያሉ የትግራይ ኃይሎች እኛን ይከሳሉ የሚል መረጃ አጋርቷል። ይሄ ዝም ብሎ በቀላል የሚታይ ጉዳይ እንዳልሆነ በግልጽ ማስቀመጥ ያስፈልጋል። ይሄን እያለ ያለበት ዋነኛ ምክንያት በትናንትናው ዕለት ለሊት 11 ሰዓት ላይ ያስጀመረው ትንኮሳ አንደኛው ተከትላ ክፍል እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ ይሄን የኃይል መፈታተሽ ልንለው አንችልም። መሳይ የኃይል መፈታተሽ አይደለም። ምክንያቱም የተለያዩ ግንባሮች ተመረጡ ግንባሮች እንዳሉ ይታወቃል። ብልጽግና እኮ በምዕራብ ጎንደር በኩል ወረራ ሊፈጸምባቸው ነው በሚል ለፋኖ ሳይቀር ዶክመንት አዘጋጅቶ እኮ በራሱ ሰዎች አጋርቷል። አንዳንድ መረጃዎችን ይፋ ማናደርጋቸው ስለማይጠቅሙ ነው። ነገር ግን ዶክመንት አዘጋጅቶ በዚህኛው በኩል ይገባሉ፣ በዚህኛው ያደርጋሉ። የጠለምትን፣ የወልቃይትን፣ የበረሃትን ሌሎችን ቦታዎች በግልጽ በማስቀመጥ እንደዚህ አይነት ሙከራዎችና አዝማሚያዎች ይታያሉና የኃይል መፈታተሽ ልንለው አንችል። ብልጽግና ልክ ፋኖችን ትንኮሳ እንዳደረገው በራሳቸውን እቅድ እንዳይመሩ ሙከራ እንዳደረገው ሁሉ የህወሓት ኃይሎችን በራሳቸው እቅድ እንዳይመሩ የማድረግ እንቅስቃሴ እንደሆነ በግልጽ ማስቀመጥ ያስፈልጋል። ምናልባት አሁን ያለበት ሁኔታ ይታወቃል። የመስፋፋት ነገር አለው። ህወሓት ጦርነቱን ጀምሮት ቢሆን ዓላማው በዋናነት በአብይ አህመድ በኩል የተፈለገው የአማራን ህዝብ ከጎኑ ማሰለፍ፣ በአማራና በትግራይ መሀል ይመጣል የተባለውን አንድነት ወይም ደግሞ እየተሰራ ያለውን ትብብር ለማደፍረስና ለማሰናከል እንደሆነ ይታወቃልና ህወሓት ገፍቶ ሄደዋል ወይ? እንግዲህ ወራሪ ከሆነ ህወሓት ትንኮሳ አድርጎ ወልቃይትን ለመያዝ ካቀደም እንደው ጦርነቱ ገፋ ብሎ ወደ ወልቃይት ወደ ውስጥ የዘለቀበት ሁኔታ አለ ወይስ እዛው የተባለበት ቦታ ብቻ ነው ውጊያ እየተደረገ ያለው? እንግዲህ አብይ አህመድ ለይት ትንኮሳ ካደረገ በኋላ ውጊያው አልተስፋፋም። የከባድ መሳሪያ ልውጦች ነበሩ፣ የክላሽ ውጊያ እንደነበረም ሰምተናል። ነገር ግን ውጊያው እንዳልተስፋፋ ታውቋል። አንደኛ ህወሓት ቀዳሚ ተኳሽ ቢሆን ኑሮ ወይም ደግሞ ውጊያውን ቢጀምር ኑሮ በአንድ ግንባር እንደማይጀምር ይታወቃል። በርካታ ግንባሮች አሉት። ራያ ግንባር ከፍተኛ የሆነ ኃይል ያለው የህወሓት ኃይል አለ። በሌሎችም ግንባሮች እንደዚሁ በተመሳሳይ እነዚያ ጭምር የሚጀመሩበት ነበር። አንደኛው በጣም አስቂኝ የሚያደርገው በአንድ ግንባር ብቻ ህወሓት ጦርነት ሊከፍት አይችልም። ከዚህ በፊትም ያየነው በሰሜኑ ጦርነት ጊዜ በአንድ ግንባር አይደለም ሲዋጋ የነበረው፣ በተለያየ ግንባር ነው ሲዋጋ የነበረው። ይህን ሾርት ሚሞሪ እንዳለን እነዛ ምን መስለው ይመስለዋል እና በዛ በኩል ሙከራ አድርጎ ከዛ በኋላ ውጊያው የቆመ በተለይም ደግሞ ፌደራል መንግስቱ እንደተቆጣጠረው ከዛ በተጨማሪ ደግሞ አንዳንድ የፖለቲካ ዘገምተኞች ከአብይ አህመድ ጋር
ውሎና ዳራቸውን ያደረጉ በአማራ ስም የሚምሉ ለወልቃይት ብቸኛ እኛን ተቆርቋሪ የሚሉ ኃይሎች ደግሞ በዚህ ፕሮፓጋንዳና እንቅስቃሴ ውስጥም በሰፊው እያስተዋል እንገኛለን። በነገራችን ላይ እንደው ወደ ኋላ እንነሳው እንችላለን። እነዚህ ኃይሎች እንደው ቆም ብሎ ቢያስቡ ማለት እንፈልጋለን። ምክንያቱም አሁን ላይ የወልቃይትን ጉዳይ፣ የራያን ጉዳይ፣ የጠለምትን ጉዳይ፣ ሌሎቹንም ጉዳዮች በተመለከተ ከፋኖ በላይ የሚቆረቆርለት የለም። ፋኖ የወጣበት ዋነኛው ምክንያት የአብይ አህመድ አገዛዝ ለኛ ይጠቅመናል፣ የወሰንና ማንነት ጉዳያችን ምላሽ አይሰጠንም። ስለዚህ በአግባቡ ራሳችን አደራጅተን ተቀናጅተን ልናስከብር ይገባን ብሎ የወጣውን ኃይል ለህዋት ርስት ሻጭ ርስት አስመላሽ የአብይ አህመድን ቃል አምነው የአብይ አህመድን የአማራ ሚዲያ ኮርፖሬሽን ንግግር ሊተነትኑልን የሚፈልጉ በርካታ ኃይሎች አሉ። በጣም አስቂኝ አስነዋሪም ነው። በነገራችን አማራ የህልውና አደጋ ገጥሞታል እየተባለ አማራ በሁሉም ግንባሮች ከፍተኛ ጫና አለበት እየተባለ ነገር ግን ከዛ በተቃራኒ መልኩ ከፍተኛ ጫናዎች በአማራ ኃይሎች በተለይም ደግሞ በፋኖ ኃይል ከፍተኛ ጫና ለማድረግ ሙከራ እየተደረገ ነው። ይሄ ብልጽግና መንገድ